ሶፊና ሳስረሽው የኔና አንቺ ትዳር የሚቀጥል ይመስልሻል? ወይ እንደዛ እያስፈራሩሽ አይደል? እሱ ወዳታለው ሊሆን ይችላል። እንግዲህ እሱ ወዳታለው ብሎ ልትሞት የደረሰችን ሴት ሲያገባት እኔ ጭንቅላቴ ሊፈቅድልኝ አይችልም። አላህ ያድርገውና እኮ ተነግሮናል እኮ ከዓመት በኋላ እኮ እንደምትሞች አይደል እንዴ? ይሄንን ነገር አምነው የተቀበሉት ለኔ ብለው ነው። ያለችኝ አንድ አመት እንኳን ከሷ ጋር ሰላም ሆናችሁ በፍቅር አብራት ማሳለፋችሁ አይገባኝ። ግን ደግሞ መሪም አንቺ ያለሽበትንም ሁኔታ ደግሞ ያውቃል። አዎ በሽተኛ ከዛ ከነገርኳቸው ሰዓት ጀምሮ ተጨንቋሉ ቤተሰቦቼ። እኔን እንደሚሞት ሰው ነው የሚያዩኝ፣ እንደሚሞት ሰው። ሲጀምር አይሆንም፣ ሲጀምር አብሬሽም ልሆንም አልፈልግም ነው ላይክ መስማት ካለብሽ እንደዛ ነው ማደርገው። ስለዚህ እኔ ደግሞ ለቤተሰቦቼ አስቤ ነው እንደዚህ አይነት ነገሮችን ማደርገው። እሺ አንቺም ለቤተሰቦች አስቢ፣ እኔም ለቤተሰቦች አስቢ። ከነዛ እኔ አንቺን ላገባሽ ሲዘጋጅ ወደጄሽ እና ምኝበት ነው። ያንን ነገር ደግሞ ለሶፊ ማሳመን ካልቻልኩኝ የኔ ጉዳይ ነው እንጂ እሱ ጉዳይ አይደለም። ስለሆንኩኝ ስለደረስ አንተን ስለሚወድ ብቻ እንደዚህ አይነት ነገሮችን ማድረግ አለበት። እኔ ሊጠብቅ ነው እንጂ አንቺ ሊጎዳ አይደለም ያደረገው። ያንን ነገር ጎዳን እኮ ምንም ነገር አንቺንም ጨምሮ ነው ነው ምንም ነገር ከቤተሰብ ይወጣች ምንም ነገር ነው። ሰላም እንዴት ናችሁ? ያው እኔ ደህና ነኝ። ደህና ለመሆን እየሞከርን ነው። አንዳንድ ነገሮች አሉ። አልহামዱሊላህ እንኳን እውነቱ ወጣልኝ፣ እንኳን ሀቄ ወጣ። ምክንያቱም በዚህ ሁኔታ ብንሄድ ኖሮ ቶፋንም ማጣው ነበረ። ከእናቴ ጋርም እናቴ የሚሆን ነገር ትሆንብኛለች። በቃ ካሁን የሆነ ነገር ሆነችብኝ ምናምን ያልኩኝ ሳቅቅ ነበርና እንኳን እውነቱ ወጣ። ግን ደግሞ አሁን ላይ በጣም እያሳሰበኝ ያለው ነገር እናቴ በቃ ያው እንደ አያችሁት ነው በጣም ተናዳ ምናምን የወጣችው። ላይክ ልትሰማኝ ፈቃደኛ አይደለችም። ከዛ በኋላ ደጋግሜ ምናምን ስሞክርላት ነበረ እና ልትሰማኝም አትፈልግም፣ ምናምን ልታወራኝም አትፈልግም። ዋጋ ይሰጣታል ምናምን ነገር ነው እያለች ያለችው ማለት ነውና ልክ እንዴት ነው መሰላችሁ? ይሄ እንዴት ነው በጣም ይሄ ሪያሊቲው ሌላ ነገር ነው ማለት በእናቴ ሳይድ ሳስበው ልክ ነው። በቃ እንደዛ ማድረጓ ልክ ነው። ያንን ነገር ለመክሰስ ማሰቧ ልክ ነው ምናምን ማለት እንደ አንድ ሴት ልጅ እንዳለው ሰው ስታስቡት ያንን ሁሉ ወሬ ይችላ ማለት ቀላል ነገር አይደለም። ይሄ እንዴት ነው ሚዲያ ላይ ወጥቶ ቪዲዮ ወጥቶ አግብታለች ምናምን ተብሎ ከዛ ደግሞ እንትን ልትል ነው ልትጋባ ምናምን ነገር ያለች ሴት እርጉዝ ናት ምናምን እና ልጁ የእሱ አይደለም የባልዩ አይደለም ምናምን የሚባለውን ነገር መስማት ራሱ እንደ አንድ እናት በጣም ነው የሚያስጠላው። በጣም ከባድ ነውና እሱን ሃንድል አድርጋ እንግዲህ ታማ ነበረ። በቃ መከራ ነበረ በዛ ሰዓት ላይ ሳይ የነበረውና ነገሮችን እውነቱን ለማውጣት ሀቁን ለማውጣት ስል ዝም ብዬ ለመታገስ ሞክሬ ይችላል። ግን ደግሞ ይሄ እንዴት ነው በእምነት ላይ ብቻ መጮ አልፈልግም ማለት በእምነት ነኝ እሷም አታቀኝም ምናምን ነገር ይሁን ነገር ብታደርግ ለቶፋ አስቤ ነው ይሁን ነገር ብታደርግ እኔን ስለማታቀኝ እሺ ይሁን እላለሁ። የሶፊ ነገር ግን ግራ አጋባኝ ማለት እኔ እህቱ ነኝ፣ አኑ ወንድሙ ነው፣ እናታችን እናቱ ናት እና ስለኔ እሺ ይሁን እሺ እኔ እና እሱ ብዙም ይሄን ያህል ክሎዝ አልነበርንም፣ ቅርብ የለንም ይባል። ግን ደግሞ እንዴት እናታችን ላይ እንዴት ቤተሰባችን ላይ እናቴ እንደዛ ታማ ይሄን ነገር ስትሰማ ማለት ህፃን ልጅ አይደለም መገመት ይችላል፣ ማወቅ ይችላል፣ የሚመጣውን ነገር ማየት ይችላልና ይሄን ነገር እያሰበ እንዴት እንደዛ አይነት ነገር ያደርጋል? በቃ ከራሴ ጋር ግብ ውስጥ ነው ያለሁትና እናቴ ጋር ስደውላት ምናምን ነገር ፍርድ ቤት ነኝ ምናምን ነገር አለች። ከዛ እየጨራረስኩ ነው ምናምን ስትል በቃ ልክ ነው። እኔ በአንድ ጎን ሳስበው እሱንም ብትከሰው እኔ የሚከፋኝ አይነት ነገር አይደለም። አይ ነው በቃ ሶፊ ወንድማችን ነው እና ቤተሰባችን ነው። ግን እሱ እንደዛ አላሰበም። እናቴ ናት ብሎ አላሰበም። በኔ ሳይድ አንዳንዴ ደግሞ እንዴት ነው ከሁለት ጥሩ ነገር አንድ ጥሩ ነገር ይመረጣል ይባላልና በኔ ሳይድ በእናቴ ሳይድ በቤተሰቦቼ ሳይድ እስቲ አስቡት። አቅፋ አብልታ ጉርሳ ያሳደገችው እናቴ እንደዚህ አይነት ወሬ ማለት ገና ለገና ወንድሙን ለመጠበቅ ሲል ብቻ እንደዚህ አይነት ነገሮችን ማድረግ ተገቢ አይደለም ማለት አላህም
አይቀበለውም። እንደዚህ አይነት ወሬ ተወርቶ እቺ ሴትዮ እናቴ አሁን የሆነች ነገር ብትሆንስ ብትሞት ነገር አላህ ያድርገው እንጂ ይሁን ነገር ብትሆንስ ማለት ቃለ ማገናዘቡ በጣም ያናደረኝና ስደውልለት ነው ስራ ላይ ነኝ ምናምን ነገር አለኝና ለማንኛውም ብዬ ሄጄ ማለት ያሉትን ነገሮች ላወራው እንድናወራ ነገሮችንም እንድናስተካክል እንትን እያልኩት ነውና በቃ እሱን ለመንገር ነው ቪዲዮ ያበራሁት እና ከሱ ጋር ሄደን ደግሞ እሱ ጋር ስንደርስ ደግሞ ያለውን ነገር ቪዲዮ አብርተን የምናወራውን ነገሮች ላይክ ማውራት ያለብን ነገሮች እናወራለን። አብራችሁ ምን ሆነሽ ፊትሽ? ናይ እንዲሁ ነው እናወራ ነበር። ደህና ነህ አይደለም? አንቺ ግን ደህና አይደለሽም እንዴ? አይ ደህና ነኝ። ምግብ ነው የሚመጣልሽ? አይ ታዲያ ምን ሆነሽ ፊትሽ? እናቴ ደውዬላት ነበር። ተናዳ እንደሆነች ታውቃለህ አይደል? እሱ ማይፈረድ ነው እና ፍርድ ቤት ነኝ ነው ፖሊስ ጣቢያ ነኝ ነገር ምናምን ነገር ነው ያለችው። እሺ ምን አልሻት እንጂ? አይ ብዙም እንዳወራት አልፈቀደችልኝም። ተዘጋ የዛኔ ምክሩ ታውቃለህ እሷን ለማረጋጋት ስል ነው እንጂ ነገሩ ልክ ሆኖ አይደለም። ማለት አልገባኝም። አንቺ መከሰስ አለባት ብለሽ ነው የምታስቢው እንዴ? በደንብ የግድ ያንተ ጓደኛ ስለሆነች ማለት ነው ነገር እሱም ላይ ችግር የለም። እሺ እንደዛም ከሆነ ይሆናል እኮ እንዴ ምን ነው መሪማ እኔ ልክ ናቸው ልክ አይደለም ምናምን ላይ አይደለም የምገባው፣ ግን ላይክ እንዲህ ክስ ድረስ ምናምን የሚያስደርስ ነገር አይደለም እንዴ። ስሜቷን ማድረግ ልክ አይደሉም አይ ነው፣ ግን ደግሞ እዚህ ክስ ድረስ ምናምን የሚያስገባ ነገር አይደለም። ሲጀምር ካንቺ ጋር ምንም አይነት ጠላትነት እኮ የለባቸውም አይደል? እኔን ከመጠበቅ አንፃር ነው ያደረጉት ያንን ነገር። ከመጠበቅ አንፃር ግን እኔ ጋር ግን ያደረሱትን ነገር እያየክ ነው አይደል? እኮ ደረሰ በቃ። ለዛ ደግሞ ይቅርታ ምናምን አለን፣ ይቅርታ ተባባልን። ይቅርታ የሚከልፍ ነገር አይደለም። ተው እንዴ ምን ሆነክ ነው? እሺ አሁን ምንድነው ላይክ ለዛ ነው ፊትሽን ምንድነው ፊትሽን ያስጣልሽ ነገር? እናትሽ ፍርድ ቤት መሄዷ ነው ወይስ እነ ሶፊ ነገር ያደረጉት ነገር አናልሽ? ሁለቱም። ስለዚህ ክሱ ላይ ችግር የለብሽም መከሰስ የለባችሁም ብለሽ ነው የምታስበው? ለምን እንዴ አለባት መከሰስ አለባት። እኔ አንተ ይከፋል እያልኩኝ ነው። ቶ ግን ደግሞ ልክ ነው። ሶፊም ቢሆን ልክ አልሰራም። እንደዚህ አይነት ነገር ማድረግ አልነበረበትም። እኔ ልክ ነው እያልኩኝ አይደለም። እኔ እኮ በሰዓቱ እንኳን መቀጣትም ካለበት ይቀጣል ማለት ከተከሱ ማለት እናቴ ባታደርገው እንኳን አይ ነው እኮ ላይክ እንደማትወጁ እሱም እንደማይወድሽ ምናምን ነገር አውቃለሁ። እዚህ ጋር መውደድና ለመውደድ አይደለም የኔና እሱ ነገር አይደለም። እሺ ቆይ ችግር የለውም። አንቺ በእኔ ቦታ ሁኚና ያደረገው አንዋር ቢሆን ኖሮ እንዲከሰስ አንዋር መቼም እንደዚህ አይነት ነገር አያደርግም። አደረገ በቃ እንበል። አንቺን ከመጠበቅ አንፃር ምናምን ነገር እኔን ተጫነኝ እንበል። እኔ በከሰው ደስ ይልሻል? ሰርጉን እኮ እኩል ሲቃረን ከነሱፊ እኩል ሲቃረን የነበረ ሰው ነው አይደለ? አንዋር እንደዚህ አይነት ሜንታሊቲ የለውም ማለት ማንም ይሄ እንዴት ነው ትክክለኛ ማሰብ የሚችል ሰው እንደዚህ አይነት ነገር አያደርግም። ሶፊ ልክ አይደለም ነው የምትይው? ወንድሙ ነኝ፣ ታላቅ ወንድሙ ነኝ፣ እንደ አባቱ ነው የሚያየኝ። ስለዚህ አንቺ የሆነ ነገር ትሆኛለሽ ተብሎ እየተነገረው እኔ ካንቺ ጋር የሆነ ነገር እንድመሰርት ምናምን ነገር ደስተኛ የሚሆን ይመስልሻል? ስለዚህ እኔ ነኝ ባለ ጉዳዩ፣ እኔ ነኝ መወሰን ያለብኝ ምናምን ነገር፣ እሱን እረዳለሁ። ግን ደግሞ መሪም አንቺ ያለሽበትንም ሁኔታ ደግሞ ያውቃል። አዎ በሽተኛ እንደዛ ልጅ ፈልጌ አይደለም እና ከምትሞት ሴት ጋር ለምን ትዳር ትመሰርታለህ የሚለው እሱ እንደዛ ነው ቢል እኮ ኖርማል ነው የምልሽ። ናቹራል ነው ማለት አይደለም። ተውፋ ለምን ታስጨኛለህ እኮ እንደዛ ብሎ ነው ያልቀበላል። ታዲያ ሌላ አክሽን ያደረጋቸው ነገሮች ግን ልክ አይደለም። እንዴ ቤተሰብ፣ ጎረቤት ብዙ ነገር እኮ ነው የነካው። እንዴ እሺ እኔን ተወኝ፣ እኔን አይውደደኝ፣ በሀሳባችን ይቃረን። እሺ ልክ ነው እሱ እሺ ብዬ አሰብኩኝ እኮ። ግን ደግሞ እናታችን እኮ አሳድገዋለች ከኔ ጋር አይደግ
እናታችን አብልታ አዝላ አሳድገዋለች አይደለ? አወራት። ቆይ አሁን የመጀመሪያ ውሳኔው ነው አይደለም እኮ ከዛ በፊት እናትሽን ባለችበት እኔም ባለሁበት ምናምን ነገር ጉዳዩን እንደማይቀበለው በተቻለው መጠን አደረገ አይደለ? ከዛ በኋላ ግን አማራጭ ሲያጣ የተጠቀመው ነገር ነው ማለት ውዝር ልንሰጠው ይገባል ነው እንጂ ልክ ነው እያልኩሽ አይደለም። ስለዚህ የሰው ልጅ ደግሞ እንደዚህ አይነት ነገሮችን ዝም ብሎ ከታለፈ ደግሞ ነገ ጠዋትም ማድረግ አይቀርም። እሱን በምንችለው መንገድ የምናስተካክልበትን መንገድ እናመቻቻለን። ነገ ለነገ ጠዋት ሶስት ነው ምንድነው ነገ ጠዋት ደግሞ ሌላ ነገር ሆነች እንደማታውቂ አድርግሽ እያወራሽ ነው። እንደዚህ አይነት ስህተት ልሰራ አልችልም። ቶ ምን ብዙ ማውራት አልፈልግም። እኔ ብዙ ባወራኝ ቁጥር እንቀያየማለን። ስለዚህ ብናልፈው ነው የሚሻለው። አንቺ ፍጹም አይደለሽም፣ እኔም ፍጹም አይደለሁም። ፍጹም ነኝ አላልኩም፣ ግን ደግሞ ከኔ እኮ ማለት ነው ከኔ ጋር ካለው ቅርርብ ይልቅ እኮ ለቤተሰቤ እኮ እሱ ቅርብ ነበር፣ ለአንዋር ቅርብ ነበር፣ ከዛ በላይ ግን ለኔ ቅርብ ነው። እሱን ደግሞ ማወቅ አለብሽ። የእናቱ ልጅ ነኝ፣ ለኔ መጨነቅ አለበት። የሰማሽ ሰዓት እኮ ታማ ነበረ። እሱን በምን ያውቃል? እሱ ጠንቋይ ቀልብ። እኔ የሆነ ነገር ሳመጣው ትልቅ ሰው ነው አይደል እንዴ? ይኸውልሽ አንድ ልጅ አይደለም እንዴ? እንግዲህ የቸገረው ጉዜ ያገባል ሲባል አልሰማሽ? ሰው ሲጨንቀው የሚያደርገውን ነገር አያውቅም። ሰው እዚች ጋር እኔን ማዳንና ማዳን ብቻ ነው ያስቡት። እኔን ለማዳን ብቻ ነው የሚያስበው። ስለዚህ እኔን ለማዳን ሲያስብ የመጣለት ሐሳብ ይሄ ነው። ልክ ነው አይደለም? እኔም አይደለም ነው የምለው። እኔ ራሴ ፈልጌው አላገኘሁትም፣ ተደብቋል ከኔ እንኳን ነው የምልሽ እኮ። የሰራው ነገር ስህተት እንደሆነ ልክም አይደለም ነው፣ ግን ክስ ድረስ የሚያስገባ ነገር አይደለም። ቤተሰብ አይደለም እንደኛ እንዴ? እሱ ቤተሰብ ነው ብሎ እኔ እናትሽ ብታስብ ችግር የለብኝም፣ ግን አንቺ ማሰብሽ ግን በጣም ነው የሚያስገርመው። እኔ በዛ ሰዓት ነገር አላባብስም ብዬ ነው እንጂ እናቴ ባታደርገው እኔ አደርገዋለሁ አልኩ እኮ። እሺ አድርጊዋ በቃ። ለምን አታደርጊም ታዲያ? እኔ ያስፈቅደሽ ነው የምታደርጊው? እንድናወራ ነው እንጂ እያስፈቀድኩ አደርገው። ይኸውልሽ ከና ነገር ልትሞት ነው ብሎ በቁሜ እንዲገለኝ ነው እንዴ? እንደዚህ አይነት እሺ ቆይሽ። እኔ እኮ ላይክ ሰው ነግበኔ ማለት እኮ ካላሰበ እኮ ወይም ደግሞ እንደዛ ማለት ካልጀመረ ሐሳቡን መፍታት አይችልም። እኔ በሶፊ ቦታ ሆኜ ራሴን እስካላየሁት ድረስ ልክ ነው ልክ አይደለም ልል አልችልም። እኔ በሶፊ ቦታ ብሆን ምናልባት ላደርግ የምችለው ነገር ነው ያደረገው። አንቺ በሱ ቦታ ብትሆኚ ታደርገዋለህ ሊሆን ይችላል፣ እሱ ሊሆን ይችላል። እንግዲህ እሱ ወዳታለሁ ብሎ ልትሞት የደረሰችን ሴት ሲያገባት እኔ ጭንቅላቴ ሊፈቅድልኝ አይችልም። ግን ደግሞ እንደ እናት ከምታያት ሴትን ስም ታጠፋለህ? አንገቷን ደፍታለች እኮ። ያንቺን ስም ከማጥፋት አንፃር በቃ ምርጫ አልነበረውም ነው። አሁንም ይኸውልሽ እኮ ልክ ነው ልክ አይደለም የኔ ፖይንት። እሺ ምርጫ ምን አይነት ምርጫ? ሌላ ነገር ማድረግ ይችል ነበር። ምን እስቲ ለምሳሌ ይሄንን በይ። ቤተሰብክን ምናምን ጠርቶ የሆነ ነገር ማድረግ ይችል ነበር። እሱ ብቻውን መወሰን አይችልም እንደዚህ አይነት ነገር። ይኸውልሽ አውርተናል፣ ያልሞከረው ነገር የለም። ቤተሰቦችን ሰብስበው የኔ ቤተሰቦች ሚዲያ ላይ እንዲህ ካሜራ ፊት ምናምን መቅረብ ስለማይፈልጉ ነው። ቤት ስገባ ተሰብስበው ቁጭ ብለው ጠብቀው የነበረ በሰዓቱ። ከዛ ተሰበሰቡ። እንዴት ነው ምናምን ነገር አሉ። እኔ እንዳመንኩበት እነሱ ማሳመን ቻልኩኝ። ከሱ የተሻለ እኔ ስሜቴን ቆይ አንዴ ልንገርሻ መሪም፣ የተፈጠረው ነገር እኮ እየነገርኩሽ እኮ ነው። አሁን ማወቅ ስላለብሽ ነው የምነግርሽ። ይሄን ነገር ለማንም አልተናገርኩም። ተሰብስበው ቤተሰቦቼ ትልልቆች ምናምን ናቸው። እንግዲህ የመጨረሻ ልጅ ነው ሶፊ። ተሰብስበው ተቀምጠን ሹራ አድርገንበት እንደ ቤተሰብ ማለት ነው። እኔ ረጋ ብዬ ስላዳመጥኩኝ ረጋ ብዬ እያወራሁኝ ስለነበረ የኔ በጣም ኢንፍሉዌንስ ፈጠረና አሳመናቸው። ቤተሰቦቼ በእኔ አመኑ። ሶፊ ያንን ነገር መቀበል አልቻለም። ምክንያቱም ስሜቴ ስለነበረ የሚያወራው ነገር እንዳለ ነጥብ አይዝም፣ ውሃ ላነሳ አለ። በስሜት ነው የሚያወራው፣ ተናዶ ነው የሚያወራው ምናምን ነገር። ስለዚህ ማንም አክሰፕት አላደረገውም ሐሳቡን። ሳይሞክር ቀርቶ አይደለም ለማለት ነው። ሞክሯል ግን አልተሳካለትም። ስለዚህ እስኪሳካለት ይሞክራል። አሁንም እኮ እርግጠኛ ሆኜ የምነግርሽ ማለት ነው አሁን ወንድሜ ነው፣ የእናቴ ልጅ ነው፣ ታናሼ ነው። እንዴት ታስር አልፈልግም። ሆነስትሊ ስነግርሽ ነው የምፈልገው። አንቺ እኮ ፈገግ እንድትይ እኮ ቤተሰቦችሽ ያላደረጉት ነገር የለም አይደለ? ጨንቋቸዋል። እውነት ለመናገር እኮ ከሆነ ማለት ዛሬ ወይ ነገ ትሞቻለሽ ምናምን ብለው እኮ ተጨንቋሉ አይደለ? እኔም እንደዛ እየተጨነኩኝ ነው። እንደዛ ላለ ሰው ነው እንግዲህ ዛሬና ነገ፣ ዛሬ ልሙት ነገ ልሙት እያሰብኩ እየተጨነኩኝ ለምኖር ሰው ነው እንግዲህ እንደዚህ አይነት ዱብዳ ይጣለብኝ። እንደውም ካነሳኸው አይቀር ማለት ነው። እሺ እንደዛ ሆኖ ማለት ነው እኔ ወንድሙ ነኝ አይደለ? እንደዚህ አይነት ትዳር ውስጥ እንድገባ የሚመኝ ይመስልሻል? እሺ ታዩ፣ አንቺ ታዩ፣ የሶፊን ነገር ታዩ። አንዋር ወንድምሽ ነው፣ እናትሽ ልጅ ነው አይደል? አላደረገውም። እሱ እንኳን አላደረገውም። አሁን እኮ እዚህ ጋር
እሺ አንዋር አያድርገውና ኪያ ልትሞት 1 ወር ነው የቀራት ወይ 2 ወር ነው ወይም ደግሞ አመት ነው የቀራት ቢባል እና እሷን አግብቼ ከሷ ጋር ላይክ በሷ ትዝታ ስር ምናምን ነው መሞት የምፈልገው እሷን እያሰብኩኝ ነው ምናምን ቀሪ እድሜን መኖር የምፈልገው ቢል ላይክ ምንኩስና በይው ቢመነኩስ አንቺ ትቀበያዋለሽ ወይ እንደ እህት? እኔ መቼ እንደዛ አልኩኝ እንዴ? ያው እኮ ከዛ እኮ የተለየ ነገር እኮ አይደለም እኮ እኔ አሁን እያደረኩኝ ያለሁት እኔ አንቺን ወደጅሽ ነው አንቺን አጥረሽ መቀበል ሌላ ነገር ነው። እንደዚህ አይነት ነገር እንደዚህ አይነት ስህተቶችን መስራት ግን ሌላ ነገር ነው። የሰፈር ጎረቤቶች ምን እያሉ ያለው እኔ ስለ አክሽንሽ አይደለም። ከዚህ በኋላ ምን ታደርጊያለሽ አታደርጊም አይደለም። አንቺ ትቀበይዋለሽ ወይ ዘሩን እንዲተካ አትፈልጊም ወይ? ወንድምሽ ነው አይደለ? ስለዚህ እንደ ወንድም እንደ እናት ልጅ ሊጨነቅልኝ የሚችለውን ያህል ተጨነቀልኝ። በቃ ያንን ያደረገው ጥፋቱ እኔን መውደዱ ብቻ ነው፣ ሌላ ምንም አይደለም። መሪያ እኮ ጥፋቱ እኔን መውደዱ ነው፣ እኔን እላፊ መውደዱ ነው። ሌላ ምንድነው ጥፋቱ? ሲጀምር አንቺን እኮ አያውቅሽም ማለት ከአንቺ ጋር ምንም የሚያነካከውም ነገር የለም አይደለ? ዝም ብሎ ይደርስብሽ ነበር። አንቺ ጋር እንዴት ደረሰብሽ? እኔ ጋር ስለሆንሽ እኮ ነው። ስለዚህ እኔ ጋር ስለሆንኩኝ ስለደረሰ አንተ ጋር አንተን ስለሚወድ ብቻ እንደዚህ አይነት ነገሮችን ማድረግ አለበት። እኔን ሊጠብቅ ነው እንጂ አንቺ ሊጎዳ አይደለም ያደረገው። ያንን ነገር ጎዳን እኮ እንዴ! እሱ ማገናዘብ አይችልም እንዴ? አንተን ለመጠበቅ ተብሎ አስቦበት ያደረገው ነገር ነው። እሱም ማልክልሽ ነገር አስቦበት ምን ሊያመጣ እንደሚችል ምናምን ነገር ሶፊን ታውቂዋለሽ፣ ሚዲያ ላይም ታውቂዋለሽ። በጣም ማቹርድ ነው የሚያደርገውን ነገር እያንዳንዱ ነገር ጠንቅቆ የሚያውቅ ሰው ደግሞ የሚጠበቅ ነገር አይደለም ያደረገው። ስለዚህ አንዳንድ ነገሮች ማለት ነው በጣም ሲያስብ መቀጣት አለበት። አንዳንድ ነገሮች በስሜት ነው የሚወሰኑት፣ በሎጂክ አይደለም። እሺ ፌክ እስከማሰራት ምናምን ይሄ ምንድነው አንቺ ሀሳብሽ? በቃ የሆነው ነገር ይሆናል። ላይክ ታዲያ አሁን አንቺ ሶፊን አሳስረሽው የኔና አንቺ ትዳር የሚቀጥል ይመስልሻል? ወይስ እንደዛ እያስፈራሩሽ አይደል? ሶፊን የታስሮ ስለ ሰርግ ስለ ጋብቻ ስለ ሽምግልና ማሰብ ይመስልሻል? ስለዚህ ምን ግልጽ ነው እኮ ያደራደርከኝ ነው ወይ ሶፊን አስተሳሰሪው ወይ ደግሞ እኔና አንቺ ነገር ምናምን ያልክ ሲጀምር አይሆንም። ሲጀምር አብሬሽም ልሆንም አልፈልግም ነው እንጂ ላይክ መስማት ካለብሽ እንደዛ ነው የማደርገው። ምንም ነገር ከቤተሰብ በታች ምንም ነገር ነው። ለቤተሰቤ ነው እየቆምክ ያለሁት። ለቤተሰብሽ አይደለም እየቆምሽ ያለሽ አንቺ ለኢጎሽ ነው እየቆምሽ ያለሽ። ቤተሰቦችሽ ምን ሆኑ እንዴ? የተጎዳሽው አንቺ ነሽ አይደል እንዴ? ታልኩ ነበረች እኮ እንዴ? ምን ሆነክ ነው? እሺ ደም ግፊቷ ከፍ ብሎ ይዛኔ ቶሎ ባልደርስላት ብትሞትስ ኖሮ ይሄንን ውሳኔ ከወሰንኩኝ ጀምሮ ሶፊ እንዳልተኛ ታውቂያለሽ? እንቅልፍ የሚባል ነገር በጭንቅላቱ ውል ብሎ አይደለም። እሺ የኔ ቤተሰቦች አርፈዋል እኮ ለምን ነገር በቃ እንዲህ ሰላም ሆኖ ለምንድን ነው ያልተኙት? ሞተች ልጄ ዛሬ ነገር ሞተች የሆነ ነገር ሆነች ታዲያ ክፉ ነገር እንዳወራ አታድርጊኝ በእናትሽ። እኔ አንቺን ላገባሽ ስዘጋጅ ወደጄሽ እና ምኝበት ነው። ያንን ነገር ደግሞ ለሶፊ ማሳመን ካልቻልኩኝ የኔ ጉዳይ ነው እንጂ እሱ ጉዳይ አይደለም። በቃ ያመነበት ሰዓት ላይ ያምናል ብቻ። ታዲያ እንደዚህ አይነት ነገሮችን ቢያደርግም ቢያጠፋም ከዚህ በኋላም ሌላ ነገር ቢያደርግም በተቻለን መጠን እናስተካክለዋለን። እንኳን ሶፊን አይደለም በእምኒ እንድታሰራ ፈልግ የምሬ ነው። ኤረሽ መንገድ ካለብሽ እንድትነግሪያቸው ፈልጋለሁ። ምን አገባክ? እሺ ምን ለምን ብላ ያደረገችው ይመስልሻል? ለኔ ብላ ነው ያደረገችው። ስህተትን ብትሆን ከነ ስህተቷ ለማን እንዴ ይቅርታ እንኳን ማለት እኮ አልፈለገችም ማለት ልጅ ቆምላቸው። እኔ ለእናቴ መቆም አቅቶኛል። ስለዚህ አንተ ደግሞ እናትሽ ምን ሆና ነው ለእናትሽ የምትቆሚላት? ምን ሆነች? ምን ሆነ ነው እንዴ? መንገድ ላይ እንኳን እኮ ማለፊያ አታ ነበረ። እንዴት አንገቷን ደፍታ እንዴት ስትሆን እንደነበር እኮ ስላላየህ አይደለ? ተስተካከለ ማለት አንቺ ለእናትሽ ያኔ ያሰበሽ ቢሆን ኖሮ ማለት የዛኑ ቀን ማጥፋት እቺ ነበረ። መሪም አሁን ወደ ኋላ እንመለስና እንነጋገር ካልሽ ማለት ነው አንቺ አርግዘሻል ወይ ስትልሽ መተሽ አላረገዝኩም አስመርምሩኝ ቀላል ነገር ነበረ። መመርመር አልፈለግሽም። ያንቺንም ጥፋት ሶፊ ላይ መለጥ ሁሌ በማስረጃ ለምን ነው የምታምነው? ዞሮ እኮ መረጃ አምጥተሽ እኮ ነው ታዲያ ያመንሽ አይደል እንዴ? መረጃ ሳይቼክ ነው ታዲያ መረጃ ለመጣሽም እንዴ? መረጃ እኮ አመጣሽ እኮ አይደል? ዞሮ እኮ መረጃ አምጥተሽ ነው ላይክ እንትን ያልነው። በእርግጥ ያለ መረጃ ምን ያምኝሻለሁ፣ ግን ቤተሰቦችሽ እናትሽ እንኳን ያለ መረጃ እኮ አላመነችሽም እኮ አይደል እንዴ? ምንድነው የምትይው መሪያም? ተው እሺ፣ አሁን ምን ይሁን ነው? አይሆንም ልትከሽው አትችይም ነው እያልኩሽ ያለሁት። ለዚህ ሁሉም ነገር አንተ እንዳልከው ነው የሚሆነው ማለት ነው። ነገ ጠዋት ተነስቶ የሆነ ነገር ቢያደርግ እሺ የቶፋ ወንድም ነው። ስለዚህ ቤተሰብ ነን እኮ ቤተሰብ ነው። አሱ እንደ ቤተሰብ አላየንም።
ግን ቤተሰብ ቢያይኝ ኖሮ እኮ እናቴ እንደና እሺ እሱ አላየም እሱ አልተቀላቀለም እሱ ካንቺ ጋር መቀላቀልም ቤተሰብ መሆንም አልፈለገም እንበል አንቺ ግን እኔን አግብተሽ ከኔ ጋር ዘር ለማስቀጠል ምናምን ነገር እያሰብሽ ነው አይደለ የኔን ቤተሰቦችሽ ቤተሰብሽ ታደርጊ እያሰብሽ ነው አይደለ ስለዚህ ቤተሰብ ይካሉንቱ እኔ ብቻ መቀበል እኮ ጥቅም የለውም አንዋር ቢያጠፋ አንቺ ጨክነሽ ተሰሰረልሽ አጥቶሽ ቢያጠፋ በቃ ከባድ ነው ሶፊ ካጠፋው በላይ ቢያጠፋ እሺ ሶፊ ያደረገውን ነገር አንዋር ቢያደርገው ጥያቄ ብትጠይቂኝ ቆይ በቃ ሎጂካል እንድትሆኚ ነው ፍትሃዊ እንድትሆኚ ነው ምንም ይሆንሽ አይደለም እኮ ስሜታዊ ይሆንሽ ነው እሺ በእኔ ሳይድ ሆነሽ ይኸው አንቺ እኔ እኮ በአንቺ ሳይድ ሆኜ እኮ አላየከው በእኔ ሳይድ ሆነ አላየኸው ስለአንተ ብቻ ነው እያወራህለው ሶፊ ወንድም ስለሆነ አንዴ አጥፍቷል ለእኔ አስበው ነው በሚመና አጥፍታለች ግን ለእኔ አስባ ነው ስለዚህ እኔ ደግሞ ለቤተሰቦች አስቤ ነው እንደዚህ አይነት ነገሮችን ማደርገው እሺ አንቺም ለቤተሰቦች አስቢ እኔም ለቤተሰቦች አስቢ ከነዛ ነው ያለው እንደዚህ ተጀመረ ሶ አንቺ ነሽ እኮ መከፋፈልን እያመጣሽ ያለሽው አንቺ ነሽ አይደል ላይክ የኔ ቤተሰብ የኔ ወንድም ላንቺ ምንም ነው አይደል እንደዛ አላልኩም አንቺ አንዋር ይሄን ነገር እየጠየኩሽ እኮ ነው ቢያንስ አንዋር ቢሆን ይሄን ነገር አደርጋለሁ ካልሽኝ እኔ ተውሻለሁ ከሳሽውልሻለሁ እንደው አብርሽ ሄዳለሁ ፍርድ ቤት እንድንከሰው አንዋር ይሄን ነገር አድርጎት ቢሆን ኖሮ የዛኔ እንዳልሽው ተቃውሟል አይደለ የዛኔ ፎቶሹት በነበረን ሰዓት ላይ ለምን ይሄንን ታደርጋለህ ምናምን ነገር አለኝ ፋይናሊ ራስሽ ነሽ የነገርሽው ትንሽ ቀን ይቀረኛልሽው ራስሽ ነሽ አይደል ከዛ ጊዜ በኋላ ግን እንደ ታናሽ እህት ስለሚያይሽ ሙሉ ለሙሉ ግልብጥብጥ ብሎ አንጀቱ ተንሰፍስፎ ከኔ ጋር እንድትሆኚ ፈቀደ ከኔ ጋር እንድትሆኚ ፈቀደ መጀመሪያ ላይ ግን አልፈቀደም ነበር እንድታቂም ፈልገው ማለት ነው ስለዚህ በቃ ይሄ ናቹራል ነው እህቱ ስለሆንሽ ላንቺ እያገዘልሽ ነው በቃ ሌላ ምንም እኮ አይደል አንተም እንደ ወንድም ነው አንዋር የኔ ወንድም ቢሆን የኔ እናቴ ልጅ ቢሆን ኖሮ ሶፊ ያደረገው ነገር ያደርጋል አይደርግም ሶፊ ያደረገው ነገር ምንም አያደርግም ሶፊ ገና ለገና አንተን ለመጥቀም ብሎ ሁሉንም ሰው ነው ይጎዳው አንዋር አትሊስት የኔ ወንድም ሆኖ እንኳን አንተን ፍቃድህን እየጠየቀህ ነበረ ተወዳታለህ ወይ እርግጠኛ ነህ ወይ ብሎ ጠይቀዋል ይኸውልሽ አሁን ክፉ እኔ ላይክ አንዋር እንደ ክፉ ምናምን አንስቼ እዚህ ጋር ማውራት አልፈልግም ግን አንዋር በጣም ጓደኛዬ ነው የልብ ወዳጄ ነው ሌላ ጊዜ ቢሆን ማለት ነው ይጠይቀኝ ነበር ይጠይቀኛል አይደለ ከዛ መልስለታለሁ መልሽለት ግን የመለስኩትን መልስ ሳይሆን እሱ የገመተውን ነበር የሚያንጸባርቀው ሌላ ጊዜ ታውቂያለሽ በጣም ብዙ ጊዜ በአንድ አይነት ነገር እንከራከራለን ቶዬ ይሄ ልክ አይደለም እያለ እኔ እየመለስኩለት ልክ አይደለም እያለ ይሟገተኝ ነበር ስለዚህ አሁን በሶፊያ ሀሳብ ተስማምቶ እኔ እሱ ስለሆንኩ ብቻ ነው ናቹራል ነው አልደበረኝም እኮ እንደዛ ቢያስብ አይከፋኝም እኔ እንደዛ ስላሰበ አንዋር አልደበረኝም የታናሹ ታናሽ ምናምን ነሽ የስንት ጊዜ ታናሹ እንደሆንሽ ራሱ ለመቁጠር ራሱ ይከብዳል ይኸውልሽ ላንቺ ቢያስብልሽ ላንቺ ቢጨነቅ ላንቺ ቢያዝን ናቹራል ነው እንኳን እሱ እኔ ላዝንልሽ እችላለሁ ነው የምልሽ አዝኝልሽ አይደለም ይሄን ነገር እያደረኩት ያለው ወድጄሽ ካንቺ ጋር ደስተኛ መሆን እንደምችል አምኜበት ነው ግን ደግሞ ራስሽን አትዋሽ ማርያም ቤተሰብ ከምንም በላይ ይቀርማል ያንቺን ቤተሰብ ስታስቀድሚ ደግሞ የኔን ቤተሰብ እየገደልሽ አይደለም ስለዚህ የኔ ቤተሰብ ይሄ ሁሉ ነገር ደርሶበት ምንም የደረሰበት ነገር የኔ ቤተሰብ ምንም አልደረሰበትም ማርያም የኔ ቤተሰብ ምንም አልደረሰበትም እንዴ ማርያም እንዲያወራ አታስገድጂኝ እንዴ ምን ሆነሽ ነው እንዴ ማለት እኔ በቃ እኔ ደስተኛ ነኝ ካንቺ ጋር መሆን ፈልጋለሁ በቃ ያ ብቻ ነው እኮ ያለው እኮ አላህ ያድርገውና እኮ ተነግሮናል እኮ ከዓመት በኋላ እኮ እንደምትሞች አይደል እንዴ ይሄንን ነገር አምነው የተቀበሉት ለኔ ብለው ነው ከዛ ከነገርኳቸው ሰዓት ጀምሮ ተጨንቋሉ ቤተሰቦቼ እኔን እንደሚሞት ሰው ነው የሚያዩኝ እንደሚሞት ሰው ከ365 ቀኑ ላይ አንዳንድ ቀን እየቆጠሩ ነው ያሉት የምሞትበትን ቀን አንቺ ስትሞቺ የምሞት ነው የሚመስላችሁ ይሄ ለነሱ ኖርማል ነው እንዴ ማርያም እናትሽ ነው ብዙ ነገር እንዳወራ ታስገድኝ ስናገር ደግሞ ነው ምላሴ ክፉ ነው ላስቀይምሽ እችላለሁ አላስቀይምም ግን ማውራት ካለብን ግን እንደዚህ እያወራን ነው የምንቀጥለው ወንድሜ ነው አልኩሽ እኮ አይደል ምንም ቢያጠፋ ወንድሜ ነው እና ደግሞ ሲጀምር ጭንቅላትሽ ላይ ሊመጣ የማይገባም ነበር
ማለት እኔ መረዳት ከቻልክ በራስሽ ላምጣልሽ። አንቺ የመጣሽ ጊዜ ኪያ እንዴት ነበር ስታደርጊያት የነበረው? አንቺ እኮ ነው የምልሽ። አንቺ የመጣሽ ጊዜ ኪያን እንዴት ነበር ስታደርጊያት ስትበድያት የነበረው? ለማን ብለሽ በቃ ለወንድምሽ ያን ነገር ማድረግ እኮ ማስቆም ትችል ነበረ። አሁን እህትሽ እያደረገች ያለው ነገር ሰሞኑ ምንድን ነው? ግን ኪያ እንደዛ አላደረገች። ለአንቺ አጸፋው መመለስ አትችልም ነበር? እንደዛ ስታንጓጫ ስትገፍትራ ስትመቻት ምናምን ነገር እሷ የሆነ ነገር ማድረግ ትችል ነበር። እኮ በጣም የተለየ ነገር ምንም የተለየ ነገር የለውም። በቃ አንቺ ቤተሰብሽን አስቀድመሽ ራሷን ብቻ ነው እንትን እያለች የነበረው እያልኳት የነበረው ሶፊ ማንቺ ዳይሬክት ቀጥታ ነው። ኢንዳይሬክት ግን እናትሽ ተጎዳች። ኢንዳይሬክት የኪያ እናት አለመጎዳቱን በምን ታውቂያለሽ? አንቺ ኪያ ላይ እንደዛ አይነት ነገር ስታደርጊባት የኪያ እናት አለመድማቷን የኪያ ቤተሰቦች አለመሰበራቸውን አለመናደዳቸውን በምን እርግጠኛ ነሽ? ነው ወይስ እነሱ ሚዲያ ላይ መጥተው መታየት አለባቸው? እሺ ምንድነው እንዴ? አልገባኝም እኮ ነው ሐሳብሽ ራሱ እየገባኝ አይደለም። ምን አልገባ? ቆይ በጣም ግልጽ ሐሳብ እኮ ነው ያለው። ልትከሺ ማሰብሽ ራሱ የጅል ነገር ነው እያልኩሽ ነው። እኔ ደግሞ በጣም የጅል ማለት ነው። እኔን አለማክበርሽ ነው የሚያሳየው። ምን ያገናኛል ከማክበር ጋር? ወንድሜ ነው ወንድሜ ነው። አንዋር እኔ ቢያስቀይመኝ ማለት ሌላ ጊዜ ቢሆን እንደ ጓደኛ ነው ሪያክት የማደርገው። አሁን ግን እንደ አማችም ጭምር ነው። ስለዚህ እኔ አንዋርን ላስቀይም ስፈልግ አንቺን አያለው፣ እናትሽን አያለው፣ ይክማን አያለው፣ ሌላ እነነልጁንም ሁሉንም አያለው። አሁን ከአኑ ጋር ብቻ አይሆንም የኔ ዝምድና ነው የምልሽ። አንቺ ሶፊ ላይ የሆነ ነገር ስታስቢ እኔን ማየት አቃተሽ። ገብቶሻል? ያ ነው ትልቁ ጥፋትሽ። አንድ ነገር ልንገርሽ፣ እንግዲህ ሰው ሆኖ ማይጣላ የለም አይደል? ጎረቤት በውሃም በሆነ ነገርም በመንገድም በምንም ምናምን ነገር ከእናቴ ጋር ሊጣሉ ምናምን ነገር ያስባሉ። አንዳንድ ሰዎች ሊጣሉ አስበን አንተን አስበን ተውን ያሉኝ ብዙ ሰዎች አሉ ነው እንጂ እንግዲህ ከእናቴ ያስበልጠው እኔን ማለት ነው። ከእናቴ ጋር ላለመጣላት እኔ ኢሹ ሆኜ ማለት ነው። እኔን አስበሽ አንቺ መክሰስሽ መቼ አቆምሽ ታዲያ? ተረጋጋ። ምንም የሚያረጋጋ ነገር የለም መሪያ። ምንም አንድ የሚያረጋጋ ነገር አላለም። በስነ ስርዓት እያወራሁህ ነው አይደለ? ይሄን ያህል የሚያበሳጭ ነገር አይደለም። ወስነሽ ነው እኮ የመጣሽው። ወስነሽ አንዴ የመጣሽው። እሺ በቃ መሪያ፣ ምን ከዚህ በላይ አንቺ ጋር ማውራት አልፈልግም እና ታዲያ በቃ ውሳኔሽ ነው። መክሰስ ነው የምትፈልጊው? ማለት መቼም ነው እንደዚህ ነገር ታንጂ ማለት ማለት እኔ እየተሰማኝ የነበረውን ስሜት ትንሽ ቢገባ ደስ ይለኝ ነበር። ማለት አንተ ተናደይ ነገር ስታደርግ ተናድጄ አልፈለኩትም ምንም አይነት ሪአክሽን አላደረኩም ነው ጥፋት መሆኑን ያላመንኩም። ከጥፋት ላይ እኮ ብዙ ነገር ነው። ቆይ እኔ ጥፋት መሆኑን እኔ ካልኩኝ ወንድሜ ስለሆነ አድበሰበስኩኝ። ጥፋት እኮ ስፈልገው ነበር አይደለ? ካንቺ ጋር ሆኜ ስፈልገው ነበር ሳፈላልገው ነበር አይደል? ግን አላገኘሁትም። ሰው አጠፋ ተብሎ ታዲያ ይሁንሽ እንዳሰፍ ከዛሽ ውጪ እንደዚህ አይቆምሽ። ሰው በዝምድና ሲጋመድ ዘመድ ነው የሚሆነው። ዘመድ ነው እኮ ብሎ እኮ ማንንም አላየም። እሷ አልዞሽም እና አንቺ እኔን ምናምን ረስተሽ ያንን ነገር ታደርጊያለሽ። ተናድጄ ነበረ። በቃ ተናደድኩ እንዴ። እኔም ሰው አይደለሁ እንዴ? ሁሌ እኮ ሚዛናዊ ልሆን አልችልም እንዴ። እንደውም እኮ በጣም ለመረጋጋትና ይሄ እንዴት ነው ሚዛናዊ ለመሆን እየሞከርኩ ያለሁበት ሰዓት ነው አይደለ? በጣም ትዕግስተኛ የሆንኩበት ሰዓት ነው። ድሮ ቢሆን ኖሮ እንደዚህ አይነት ነገር እየተደረገው እንዴት ሪአክት እንደማድረግ ታውቃለህ አንተ። በጣም ተረጋግቻለኝ። እንደሚሞት ሰው ነው እየኖርኩ ያለሁት። ሁሉንም ነገር ሰላም ለማድረግ ትዕግስተኛ ለመሆን ምናምን እየሞከርኩ ያለሁት። ግን ደግሞ አልፎ ቤተሰብ ደረጃ ሲደርስ እንዴ ሊና ብትይ እኮ ናፍቃኝ ነው የመጣሁት። በዚህ ነገር ይሁን ነገር ብትሆንብኝ ምን እላለሁ? ያለችኝን አንድ አመት እንኳን ከሷ ጋር ሰላም መሆን አልችልም። በፍቅር አብሬያት ማሳለፍ አልችልም። አይገባኝም። ቤተሰብ እኮ ናፍቆኝ ነው የመጣሁት።
እናቴ አባቴ እናንተ ሁላችሁ ናፍቃችሁ ነው የመጣሁት እኮ እኔ ሰላም መሆን አይገባኝም። ሁሌ የሆነ ኢሹ መኖር አለበት። ሁሌ እኔ ማልቀስ አለብኝ። ሁሌ እኔ የሆነ ነገር መሆን አለብኝ። ለምን ከእምባሽ ጀርባ ሁሌ ያለውኝ እኮ ስታለቅሽ አብሬሽ ነው የማለቅሰው፣ ስትናደጅ አብሬሽ ነው የምናደደው፣ ስትስቂ አብሬሽ እስቃለሁ። ያንን ነገር ለማድረግ ነው ያመኝ እኮ ካንቺ ጋር ሆኛለሁ እኮ አይደለ? ዝም ማለት ካለብሽ ትያለሽ፣ ግዴታ ስለሆነ። መሪም እንደዚህ እያወራን ልግባባ ይመስለኛል። አንድ ነገር እዚህ አስረግጬ ልንገርሽ፣ ምንም ነገር አንቺንም ጨምሮ ነው የምልሽ፣ ምንም ነገር ከቤተሰብ ይበታች ምንም ነገር ነው የምልሽ። ስራ ምን ሙሉ ዱንያን ምናምን ልተው እችላለሁ ለቤተሰቦቼ ስል፣ ለወንድሜ፣ ለእናቴ፣ ለእህቴ ምናምን ለሁሉ። ያ ማለት ግን የሰውን እህት፣ እናት፣ ወንድም አላከብርም ማለት አይደለም። ሶፊን በማከብረው ልክ እናትሽን፣ ቤተሰቦችሽን ማከብራለሁ፣ ወንድምሽን። እነሱ እኔን ምንም ያህል ቢጨቁኑኝና ቢበድሉኝ አሳልፌ ለህግ አልሰጣችሁም። አይነውስ በቃ ሸትናደር በቃ ምን ነገር ደግሜ ማውራት አለብኝ እና እናትሽን ንገሪያት። ከስራ የምትለው ነገር ተይው። እንደተወራትሽ አሁንም እኮ እየወጋንተ ነው ማለት ነው። እሷም እንደራሷ እኮ ልክ ናት። ስለዚህ እሺ እኔን መቆጣት ይችላል። እሷን ግን እንደ እንትን እሱ ሶፊ እንደ እናቱ ስላላያት እሷ እንደ ልጅ አታየውም እንዴ? ሶፊ ስተሰራ ብላ እሷ አስተት መስራት አለባት እንዴ? ምን ሆነክ ነው? በልጇን የተመጣባት እንዴ? ብዙ አመት ያላየቻት ልጇ ናት። ምን ሆነክ ነው? አንዴ በጣም የሚዘገነን ነገር ምን እንዳየሁኝ ታውቂያለሽ? እኔ እናቴን በጣም ነው የምወደው እና ሁሉም ሰው እናቱን የሚወድ ነው የሚመስለኝ። የሆነ ጊዜ አንድ ልጅ ወጣት ልጅ ነው እናቱን አስተኝቶ እየደበደባት ነው ያየሁት። አስተኝቶ እየረገጣት ነው። እና በጣም ተናደን እኛ መታ ነው ልጁ ምናምን ነገር እናቱ ናት ምናምን ነገር ተባልን። የባሰ መታ ነው በጣም ተናደን። ግን እሷ ምንም አይነት ሪአክሽን አላደረገችም። ምንም። ከዛ ስንሰማ በየሳምንቱ ቀን በቀን ነው የሚመጣው። በሳምንት 7 ይመጣል። በቃ የሆነ የሚያጨሰው ነገር ምናምን አለ ምናምን እሱ ሲያጨስ ነው የሚመጣው። ግን አንድም ቀን ከሷ አታውቅም። እናት እንደዚህ ነች። ገብቶሻል? ልጅ ምንም ያህል ቢያጠፋ በሚታለፍበት መንገድ ይታለፋል። ስለዚህ አሁን እሷንም እንትን እያልካት ንዴት ላይ ናት። በጣም ተናዳለች። እናቴ ምን ያህል ያልተናደደችም ማስረግልሽ እኔ ያዩትን ባይኔ ያዩትን እኮ እየነገርኩሻለሁ። አስተኝቶ ሲረግጣት ነው ያየነው። ስንቴ እንደምትናደድበት ስንቴ ብዙ ነገር እንዳሰበች እኔ ልትገለው ማሰባ ይሆናል። ግን የእናትነት መንፈስ አለ፣ ስሜት አለ። ሶፊ እንደ እናቷ አላያትም። እሺ ኦኬ በቃ አላያትም። እሱ ተሳሳተ፣ እሷ ተሳሳተች። ማርያም ይሄ ነገር ነው ድጋሚ በዚህ ጉዳይ ላይ ማንሳት ማውራትም አልፈልግም። ግን ደግሞ አንተም ደግሞ ስታወራ ለሱ ወግነህ ከዚህ በፊት ምንም አይነት ነገር እስካሁን ድረስ አላወራሁም። እኔ ሶፊ ልክ ነው ብዬ ምንም ከማንም ጋር አላወራሁም። እናቴ ከዚህ በፊት እንደዚህ አይነት ነገሮችን አድርጋ አታውቅም። መቼም ቢሆን ሳይዲዛ እንደዚህ ብላ አታውቅም። የኪያ ቤተሰቦች ያን ሁሉ ነገር እያደረጉት እንኳን ኪያን ስትደግፋት ነበር አይደለ? ስለዚህ እንደዚህ አይነት እናት ነው ያለችኝ አይደለም ያለችኝ። አንተም እንግዲህ እንደ ሶፊ እንትን ማትል ከሆነ ገለልተኛ ማትሆን ከሆነ እንደ እናት በቃ እንደዛ ነው የሚሆነው። ስለዚህ እዚህ ካውራት በቃ እኔ ምንም ብላት እንደማትመለስ አውቃለሁ። ትመለሻለሽ። አውሮሽ ነው ወራ ሰላም እንደማ ሰላም ጨምረው የምሬን ነው ልጅ ማሬ እኔ ሶፊ የሆነ ነገር ሆኖ ወይም ታስሮ ካንቺ ጋር የደስታ ጊዜ አንድ የደስታ ጊዜ እንዲኖረኝ ፈልግ። ካንቺ ጋር አይደለም ከማንም ጋር የደስታ ጊዜ እንዲኖረኝ ፈልግ። እንደኛ ማሬ በቃ እኔም ትንሽ እረፍት ላድርግ። በጣም ይደብረኝ። ልውጣል እዛው ቤት እንገናኛለን። ያጣ እሺ
ቶሎ ትመጣለህ? ምን ማድረግ እንዳለብኝ አላውቅም። ማለት እንደኔ ቢረዳኝ ደስ ይለኝ ነበረ። አሁን የሆነው ነገር ልክ ነው አይደለም? እሱ አይደለም ግን እንደሱም ልክ ነው። እናቴን ለማሳመን ሞክራለሁ፣ እሷን ለማውራት ሞክራለሁ። ይሄ እንዴት ነው የእናቴን እንትን ለማለት እየሞከርኩ ነው ያለሁት። የእናቴን ነገር ለመሸፈን እየሞከርኩ ነበር ያለሁት። ማለት ሁሉም ዞረን ቤተሰቦቻችን ጋር ነን። ሁላችንም ቢሆን መውደቂያችን ቤተሰቦቻችን ናቸውና በቃ አሁን ትንሽ ደብሮታል። እንግዲህ እሱን ለማዝናናት እንዴት ነው እንዲረሳው ለማድረግ እንሞክራለን። ሲመጣ ምናምን ነገር ለማባበል እንሞክራለን። ቶያ በጣም ማባበል ምናምን እሽሹ መባል ምናምን ይፈልጋልና እንግዲህ በታመመው አንጀቱን እየበላን እንሞክራለን። ብቻ በቃ አሁን አቋርጠውና እንትን እንላለን። አቋርጠው